እንዴት ናችሁ? ያው ይሄን 2 ቀን ዛሬ ጠፍተን ነበረ። የጠፋንበት ትልቁ ነገር ደግሞ ያው ስለ አንዳንድ ነገሮች እያጣራን ነበረ። የድሮን ድብደባም እንደገና ወደ ትግራይ ያገረሸ ጦርነትም ምናምን ሲሉ ነበር። ያዋጣሉ፣ ይሄ ነገር ያዋጣሉ። ቁርስ ራበኝ እኔ ቆንጆ እኔን ረሃብ ያርገኝ። ረሃብ መጥፎ ነው። እና እንዴት ነው የኢትዮጵያ መንግስት ይሄ ነገር ያዋጣል? ነገሩን በድርድር አንጨርስም ወይ? ዳግም ወደ ጦርነት ያዋጣናል ወይ? የፕሪቶሪያ ስምምነት ለምንድን ነው ተግባር ላይ የማይውለው? ኦባሳንጆ የት አሉ? ጓድ እንዴት ነህ ሚስተር ቦምባስቲክ? ነገሮች በስምምነት ቢያልቁ አይሻልም ማለቴ? አሁን እኮ ነገሮች እንደ በፊት አይደሉም፣ ተቀያይሯል። አንደኛ ነገር ህወሓት ቲፒኤልኤፍ ያው ስህተቷን አረማለች። እንዴት እንዳረመች አላውቅም። ኢሳያስ ተቆጥታል። ኢሳያስ በጣም ተቆጥታል። ሁለተኛ እስቲ ሁለት ሶስተኛ ደግሞ አማራ ተቆጥታል። እስቲ መንግስት እቼ ፕሪቶሪያ ስምምነት ግን ጥሩ አይደለችም። ተስማምተን ውስጣዊ ጉዳያችንን ጨርሰን ከዛ ወደ ባባኢሱም ወደ አንተም ወደ ሌሎችም አይሻልንም? ግን በዚህ ከቀጠልን ጥሩ ነው። አንዳንድ ሰዎች ጦርነቱ የሚሆነው ትግራይ ክልል ላይ ነው ምናምን አውዳሚ ነው፣ ገዳይ ነው፣ አጥፊ ነው ይላሉ። ተው፣ አይጠቅምም። በቃ ድርድር ነው የሚጠቅመው። የፕሪቶሪያ ስምምነት አንድ ሳትጓደል አንድ ባንድ ተግባራዊ ሆና መሬት ላይ እንድትወርድ የትግራይ ኃይሎች ትጥቃቸው ይፈታሉ። የትግራይ ሉዓላዊ ሀገሮች ሁሉ መሬቶች ይመለሳሉ። የኤርትራ መንግስት በጆኖሳይድ ይጠየቃል። የአብይ አሕመድ ወታደሮች በጆኖሳይድ ይጠየቃሉ። ለፋኖ በጆኖሳይድ ይጠየቃሉ። ለትግራይ ኃይሎች በፈጸሙት የፋኖ አዳምጡ። የትግራይ ኃይሎችም ላይ የጆኖሳይድ እንትን አለ። ለእውነት እኮ ለእሱም ይጠየቃሉ። አስቡት፣ በትግራይ ላይ የተፈጸሙ ጆኖሳይድ በሶስት ኃይሎች ናቸው። ትግራይ እየፈጸመችው በአንድ ኃይል ነው። እንደው ድርድሩ የሚለው ነው እንግዲህ ሁለቱን በእርቅ እናካክሳለን። ሁለቱ ግን ተጠያቂ ናቸው። እና እባካችሁ ነገሩ በድርድር ይለቅ። አንዳንድ የትግራይ መጣ ያላችሁ አክቲቪስቶች አላችሁ ደግሞ ወደ ውጭና ስታወሩ ስሜት አትሆኑ። እሺ፣ ጋል አትበሉ። ነገሮች በእርጋታ እሺ። ልዩ ወንድሞቼዋ አፈላችሁ እኮ ተንተከተከባችሁ እኮ። ጥሩ እኮ አይደለም ይሄን። የትግራይ አክቲቪስቶች አንዳንድ ነገር ላይ ምላሳቸው በጣም ደስ ይላል፣ ግን ፋራ ናቸው። እኛ ማንንም አንሰማም። ከፈለጋችሁ ሁላችሁን እንገጥማችኋለን። ምን አባታችሁ? ኧረ አይባልም ወንድሜዋ፣ አይባልም። እንደዛ እኮ አይባልም። ቀስ ብለህ ህድእ ብለህ ሐሳብን ትሕዝቶን ትንተናን አድርገህ ቀስ ብለህ ነው። እንደዚህ ዝም ብላችሁ ስሜታቱን ጥሩ አይደለም። ሁሉ እኮ ስሜታዊ ሆኖ ሲያወራ እኮ ነው ነገር ሁሉ ብልሽሽ ብሎ ጉድ የሆኑት እኮ። ቀስ ብላችሁ ይሄ ነገር በመመነጋገር ነው። አብይ አሕመድ ይንጠልጠል፣ ለአብይ አሕመድ እንሰቅለዋለን በጋራ ሁነን የጋራ ጠላታችሁ። አብይ አሕመድ ተው እንጂ የምን አባትህ ነው አብይ አሕመድ የምትሰቅለው? አብይ አሕመድ እኮ ብዙ ነገር እኮ እየጠየቅነው እኮ ነው። አብይ አሕመድማ ከስልጣኑ መውረድ የለበት። ይምጡ አንፈራም ይላል። የትግራይ አክቲቪስቶች አንዳንዴ ድንቁርና አላችሁ ልበል። አብይ አሕመድ በዚህ ሰዓት አብይ አሕመድማ ከስልጣኑ ፍንክች ወይ ንቅንቅ ብዙሕ ነገር እንጠይቀዋለን። አብይ አሕመድ እኮ ለእኛ እኮ አንዳንዴ እኮ ጥሩ እኮ ነው፣ ጥሩ ነው። እሱ ጋር ከተደራደርን ጥሩ ነው። የፈለግነው ነገር ስልጣን ይወዳል። አንድ አብይ አሕመድ ያለ ስልጣን የሚወድ የለም እኮ። ፋራ አትሁኑ የትግራይ ልጆች።
ቀስ ብለን የፈለግነው ጥይቅ አድርገን አብይ አሕመድ እኮ ለስልጣኑ ሲል እኮ ሀገር ሁኑ ይለናል። አንዳንዶቻችሁ ንቅል ናችሁ ልበል። ደብረጽዮን ራስህን ይሄን ነገር አይፈቅድም። አብይ አሕመድ ከስልጣን እንዲነሳ ወላሂ ሙተዋል። እኔ ሙቄ እገኛለሁ። አብይ አሕመድ አይወርድም ተብሎ ይዋጋል እኮ እሱ ሰውዬ። ጌጅ አብይ እኮ አንዳንዶቹ ህሙማን እንደሆኑ ያረጋገጡት አብይ አሕመድን አንድ ላይ እናስወግደው ከዛ ኢትዮጵያ የሽግግር መንግስት አድርጋ በትግራይ ላይ ጄኖሳይድ የፈጸሙት እነዚህ ናቸው፣ ታስረዋል። በቃ አሁን ወደ ጋራዊ ግንኙነት አንድነት፣ የፖለቲካ ክሽፈት፣ የፖለቲካ ውድቀት። አብይ አሕመድ ስልጣኑ ላይ እንዳለ እናስፈራረዋለን በጀርባ ዋ መጣንልህ። ወልቃይት መልስ አብይ አሕመድ እንለዋለን። እሺ ሀገር ፈርም። እሺ አብይ አሕመድ ለስልጣኑ ሲል አይደለም ትግራይን ግማሽ ኢትዮጵያን ቢገነጥላት ራሱ ችግር የለበትም። ኧረ ኮፒ ሊንክ አድርጉ፣ ኧረ በአላ ኮፒ ሊንክ አድርጉ። ተው ግን ወሬ ብቻ አትስሙ። እና ወንድሞቼ እህቶቼ፣ የትግራይ አክቲቪስቶች በተለይ ስምዕታቱን እኛ ጌታቸው የላክነው እዛ ለምንድን ነው ሕሳብ ቡቡዬኒ ፎንቃ መጣሽልኝ። ፍቅር ቀንሰሻል፣ ጌታን ፍቅር ቀንሰሻል። እየደበረኝ ነው። እና ዓላማችን ጽንዓታችን ሀገራዊነት ነው። ሀገራዊነት፣ ልምዓት። ትግራይ ትግርኛ እኮ ግዴታ እኮ ነው። ትግራይ በሻዕብያ እሱ ነው እንጂ ተከሽኖ ነው እንጂ አስቸገረን። እናንተ ያልገባችሁ ነገር አለን። የደብረጽዮን ጋር አውርቼን የመጣሁት አብይ አሕመድ ይወርዳል የምትሉ ዶዶቦች ኪቦላ ብልጽግና ተሽጣ አንቺ ምድረ ደንቆሮላ አርፈሽ ተቆመኝ። እገባልሻል። ሰሞኑ ስድብ ልጀምር ነው ወላሂ ለአዚም። ደብረጽዮን ቦላቸው ብሎኛል። ቦላቸው በተለይ ፈልየህ ለእነዚህ ውፅ ያሉ አክቲቪስቶች ደንቃራ አርፋችን ተቀመጡ። ለአብይ አሕመድ እንዳትነኩብን። አሁን አብይ አሕመድ ይቺ ጦርነት ትፈልጋታለህ? አትፈልጋትም? ሕቶ ምልክቲ ጦርነቷ ትፈልጋታለህ? አትቀርብህም? ትንሽ አታስፈራህማ? አሁን እኮ ብዙ ነገር እኮ አለ እኮ ተቀይራል እኮ። ቲዲኤፍ ኪንግ ብቻ ዛሬ መስከረም 1 ነው። ሻምዓ ለኩሰናል እና ወንድሞዬ የኢትዮጵያ ፖለቲካ ሕንፍሽፍሽፍሽ እያለ ስለሆነ በርግዓት ነው የምናየው። በርግዓት ቀስ ብለን ናይ ትግራይ ህዝቢ ይጠቀማል፣ ናይ አምሓራ ህዝቢ እንዴት ይጠቀማል፣ ናይ ኤርትራ ህዝቢ እንዴት ይጠቀማል ብለን አስበን ነው እንጂ ዝም ብለን እንደመጣልን ካወራን ሁሉ ነገር ብልሽሽ ነው እኮ የሚል። በተለይ ስሜታዊ ሆናችሁ የምታወሩ አንዳንድ ሰዎች ጥሩ አይደለም። ጌታን ስሜታቱ ስትወያዩ ራሱ አንዳንድ ስሜታዊ የሚያደርጉ ሰዎች አሉ። ለእነሱ ሁሉ ተረጋጉ። አሁን በቀደም እዮዳ በቤቷ አስጎብቶ ለትግራይ ህዝብ ስድብ ሲያደርግ ነበር። እኔ አማራ ነኝ፣ እናንተ ትግሬዎች፣ እናንተ ምስጦች፣ እናንተን ማመን እኮ ምናምን እያለ እንደ ሴት ልጅ ሲያወራ ነበር። እኔ ቀስ ብዬ ሙሉ አልኩኝ። አሁን እዮዳብ ትግራይን ሰደበ ብለህ ምን አይነት መልስ ነው የምትሰጠው? አማራ ብለህ ልትሰድበው? እሱን ነው የሚፈልገው እኮ። እኔ አማራን ብዬ የምሰድብለት እዮዳብ አማራን ከሱ በላይ እየሰደባለ እንዴ? እና ደግሞ አለ ዞረ ያዕቆብ የሚባል አለ። ደግሞ ዞረ ያዕቆብና አማራ ኪላ የሚባሉ ደግሞ አሉ። ይሄ የፖለቲካ ቅዠት ውስጥ ያሉ እንቅልፎች። እኛ አማራዎች አሁን
ከፍታ ላይ ነን ያለን ይላል። ተመልከት፣ ትግሬን ሰብረነዋል፣ ኤርትራን ሰብረነዋል። እንዴት አድርገን ሰበርናቸው መሰላችሁ? በዚህ አዋግተናቸው፣ በዚህ ወጥተን አሁን እኛ ማድረግ ያለብን እንደዚህ አድርገን በዚህ እንመጣና ውይ እኔማ አንዳንዴ እንደዚህ አይነት ጥልቅ የፖለቲካ ህልም ሳይ ደስ ይለኛል። ደግሞ አንዳንድ የአማራ ልጆች አላችሁ እናንተ ደነዞች፣ እረፉ። ጅቦ ማለት በጣም ያልታወቀበት ተንከሴስ ነው። ጅቦ ማለት የአማራ ጠል ነው። ኧረ ወላሂ በስቲ ወላሂ በስቲ የአማራ ጠሉ አብይ አህመድ ጎንደር ሂድ ድረስ እየገባ እኔ ጅቦ ምን አግብቶ ይማሬዋ እኔ ምን አግብቶ ይማሬዋ። አሁን እውነት ከባዕዴን በላይ እኔን አማራ ጠላለው። ተመልከቱ እስቲ ይሄ አሁን ካገኘው ተሻገር በላይ አማራን የሚጠላል። አማራን ትጠላለህ ትለኛለች። እኔ ቆይ ብጠላ ለአማራ የምጨምረው የምቀንሰው ነገር አለ ወይ ነው? አሁን አማራን ጠላው ልበል፣ ከአማራ ላይ የሚቀነስ የሚጨምር ነገር አለ? የለም እኮ። እዚህ ሶሻል አማራን ድብን አድርገው የሚጠሉ ሰዎች ስልጣን ላይ ቁጭ ብለው የአማራን ሕዝብ እያስጨፈጨፉ እኔ ጅቦ እዚህ ጠላው አማራን አልጠላው። ይሄ አንዳንዴ ግን እናስባለን። አንድ ምድረ ደንቆሮላ። ቆይ አንዴ ቡና እየጠጣው ላውራችሁ። እንግዲህ ጦርነቱ ይሄ ነው። አማራ ንቃ፣ ጅቡ አማራ ጠል ነው እያልክ ስም አታጥላላ። አማራ ጠላቱ አማራው ነው ወንድሜዋ፣ የአማራ ጠላቱ አማራው ነው። አገኘው ተሻገር ማን ነው ደግሞ ይሄ ይፎ የመሰለ ሰው የአማራ አስተዳደር ማን ነበር የሚባለው? እነሱ ናቸው የአማራ ጠላት እንጂ ሶሻል ሚዲያ ላይ ያሉ አማራን ጠላ አልጠላ ዋቴቨር የሚጨምረው የሚያወርደው ነገር የለም። ገባችሁ አይደል ወንድሞቼዋ? እችን ውላ አሁን ጀሪ የማዕሬ አሁን ወደ ትግራይ ፖለቲካ ልግባ ወንድሞቼዋ። ናይ ትግራይ ፖለቲካ ስትነሳ እንዳማራው አይደለም፣ ሌት ይላል። የአማራውን አይታችሁታል አይደለም? አንዳንዴ ሚዲያ ላይ አማራዎች ታዘቡ። እንዴት ልንገራችሁ፣ ሚዲያውን ታዘቡት እስቲ። በአፋር በኩል ቲፒኤልኤፍ ገባች ተብሎ ተቀወጠ፣ ሚዲያው ተቀወጠ። አማራ 2 ዓመት ሙሉ እየተጨፈጨፈ እየተገደለ እዚህ አልናገርም። አጋፋሪውላ የሞቀበት ቦታ ተገኝታችሁ ከመጮ ጅቡ አማራ ጠል ነው ከማለት ነገሩን እስቲ ይዩት። አያችሁ የትግራይ ጦርነት አንድ ጥይት ኳ ካለች ተጀመረ፣ አለቀ፣ ኢትዮጵያ ፈረሰች። ጊፍተሮች እንዳለ ይደነግጣሉ። ጊፍተሮች ጌመሮች ይደነግጣሉ። ወይኔ ነው የሚሉት። እናቴ ነው የምላችሁ። እንዳለ ሚዲያው ድብልቅልቅ አለ። በቃ ያልዘገቡ የለም ያላወራው የለም አልኳችሁ። በቃ በመጥፎም ቢሆን እኮ ድምፅ ነው ታውቃላችሁ አይደለም? አሁን ደግሞ ህወሓት ልትቀጠቀጥ ነው እንደገና ጦሩን አውጇል። ይሄ ራሱ እኮ አንድ ድምፅ መሆን የአማራው ጦርነት ላይ ሳይሳችኋል። በክፉ አይነሳ፣ በመጥፎ አይነሳ፣ ጸጥ ረጭ ያ ሁሉ ሰው እየተገደለ አማራ የተሰራበት ኬዝ አለ። ሶሻል ሚዲያ ላይ ትኩረት አርግ። አማራ የጅቦ ጠላት ነው፣ እሱንም አንፈረድ ይዋለን ምናባ ደብረጽዮን መግለጫ ሰተ ዛሬ በቃ ሰፍ ብሎ ነው የሚከታተሉት። በቃ እንዲህ ደብረጽዮን በቃ ጦርነቱ ሊጀምር ነው፣ ታሁን በላይ አለቀ፣ አገር ፈረሰች፣ ነደደች፣ በቃ ድሮኖች ጀመሩ፣ ታንክ ተጉረ ይሄ ነው በቃ የትግራይ ጦርነት ነው። የትግራይንም የሚጠሉ ሰዎች ያራግቡታል፣ ሚዲያውን በቃ ያራውጡታል። ኦሮሞ የለ አማራ የለ በትግራይ ጦርነት ይለያል እኮ። የአማራው ሞትማ አይዘገብም እኮ አይዘገብም። የአማራው ሞት አይዘገብም። ሶሻል ሚዲያ ላይ እንትርክ ነው።
የዶሮ ነፍስ እንኳን የጠፋች አይመስላችሁም? እናቴን ሰው 2 ዓመት ሙሉ እየተዋጋ አገር ሰላም ናት እያሉ እንትን ይላሉ። እናቴ እነ መንሱር ጀማል ወጥቶ አገር ሰላም ናት እና አያና ወጥቶ አገራችን ልማት ላይ ነች። ሰሞኑን አያና ተጨንቆ እየወጣ ነበር። ህወሓት የምታደርገው ነገር በዚህ ነገር ከቀጣለ ማለት ሀገር ትፈርሳለች። ህወሓት ዳግም እንደገና ልጆቹን ማስጨረስ ይፈልጋል። ኖ ቢቆም አይሻልም? ኖ ህወሓት ካቋረጠችበት ልትጀምር ሰሞኑን ዲና ሙፍቲን ይዘው ሲመጡ ነበር። አሁን ቀሩ የለም። ዲና ሙፍቲ ራሱ ደነገጠ። እንዴት ትቀልዳለህ? እንዲህ ለስልጣኑ አስጊ የሆነችው ህወሓት ተነስታለች። ደግሞ ስህተቷን አርማን የተነሳችው ህወሓት እናቴ እኔ ህወሓት እስከነ ስህተቴ ነው ያለፈው ጦርነት በጣም ብዙ ስህተት አድርጋለሁ። ጌጋ ፈጽማለሁ። ጌጋ ብዙ ጌጋ አድርገናል። አሁን ግን ጌጋችንን አስተካክለናል። አስቡት፣ ህወሓት እስከነ ስህተቷ ደብረ ብርሃን ከደረሰች አሁን ደግሞ ስህተቷን አርማ የታባታ ልትደርስ ነው። አላሁ አለም። ወላሂ ረቢ ያልቃል። እሱ ብቻ ለአማራ ክልል ቁጣ ላይ ነው ያለ። አሁን ኧረ ሪፖርት እያደረጉ ነው። በእናታችሁ ኮፒ ሊንክ ታብታብ አድርጉ። ውይ የአማራ ክልል አሁን ሌላ ሙድ ላይ ነው ያለ። አሁን ህወሓት መጣች ቢሏቸው በኮቦሮን የሚቆቦላት ድግድም እለፈው ድግድም የወያኔ በተለይ ከወሎ ይዘ ደሴን ይዘ ይሄ ቁልቁል ጦርነቱ የሚጀምረው እኮ ተናግሯል እኮ ደብረጽዮን። ጦርነት ከጀመርን ካቆምንበት ነው ብሏል እኮ። አስበዋል። አሁን ጦርነት ይጀመር ቢባል እናቴ ድረስ እስከ ሸዋ ድረስ ያሳልፉታል። ሞጣ ነው። ልቀቁት። አምና ተሳስታችሁ እንደገና እንዲያትሳሳቱ አሁን ልቀቀው። ይህን ወያኔ አንተ ከጀርባ ታጠቅ። ትግሬ ከፈለገ ሀገር ይሆናል። ሁለቱ ትግሬ ልቀቀው። አማራ እንዲያትሳሳት። አሁን ጦርነት የሚጀምር እናቴቱ ደብረ ብርሃን ላይ ትንሽ በአፋር በኩል ነው። እሷን ደግሞ ያስተካክሏታል። አሁን እኮ እንደ በፊቱ ጸበባ ወከባ የለም እኮ። አሁን እኮ መንገዱ ክፍትፍት ብሏል እኮ። በኤርትራ በኩል አሉ ባህሪ ሁሉ ኢሳያስ አፈወርቂ ለትግራይ ያልሆነ ባህሪ ሲጀምርስ ባህሪ ነጋሽ እየተባለ አይደል የሚጠራው? የእናንተ እኮ ነው። ንውሰዱት። ቡቡዬ ለምንድን ነው አይንሽ ነው የምታፈጭው? እውነቴን እኮ ነው። ጦርነቱ የሚጀምረው ደብረ ብርሃን አምሓራይ እንደሆነ ነቅቷል። 2 ዓመት ሙሉ በድሮን ሲጨፈጭፉ የነበረው ህዝብ አሁን ወያኔ እየመጣች ነው አብይን ልደመስስ አሳልፉት ቢባል እንዲህ ቀይ ምንጣፍ ሁሉ ይነጠፍለታል አስፋልት ላይ። አስበዋል። ይሄ ካድሬ ሁሉ ሩጫ ነው በቃ። ከቆመችበት ትጀመራለች ጦርነት። ካብ ደብረ ብርሃን ፍሽካ ትንፋሕያ በቃ ህጅበለ ነው በቃ። የዛኔ ጌታቸው ረዳ ናይ ሕማመይ ናይ ምናምነይ ወደ ኩላሊተይ ወደ አውሮፓ ወጣ። ግን ይሄ ነገር እኔ አብይ አሕመድ ለሀገራችን በተለይ ለትግራይ ጠቃሚ ሰው ነው። ስልጣን ይወዳል። ተቆም አርፎ ተቆም። አንተ ሰውዬ አርፎ ተቆም። ሻምዓ ለኩስና እና ኳሕኳሕ ይቅርባችሁ። ወደ ሰላም ኑ። ሰላምን የሚያክል ነገር የለም። ግን አሁን ትግራይን መውጋት በጣም ይከብዳል። እናቴ ትሙት በጣም ከባድ። ትግራይን መግጠም በጣም ከምታስቡት በላይ ነው። አንዳንድ ሰዎች ቀለል አድርጋችሁ ነው የምታዩት። በጣም ይከብዳል። ወደ ትግራይ አንድ ጥይት ስትተኮስ አለቀ። ሰሞኑን ድሮን ምናምን ተብሏል። ለደብረ ጽዮን ነግሬዋለሁ።
አይ ትንሽ ነው ብዙም አይደለም። ያው ተኩሱ ጀመረው ነው ወይ ተሐታትነት ማን ነው መጀመሪያ የፕሪቶሪያውን ስምምነት ጥሰው ቋህ ያረገ ጥይት ማን ነው? አብይ አህመድ በድሮን አሁን ድሮን የለ ምን የለ እና ምን ይሻላል? ይሄ ድሮን ተኩሶ እናንተስ መልሳችሁ ምንድን ነው አልኩት ደብረጽዮን። አሞራው በሰማይ ሲያይሽ ዋለ፣ አሞራው በሰማይ ሲያይሽ ዋለ፣ ናይ ኢሳያስን አይቱ ኢራን ድሮን መሲሎ ደብረጽዮን ይህንን ዘመን ሲዘፍን አስባችሁታል? ለአሞራው በሰማይ ሳይሽ ዋለ፣ በአሞራው በሰማይ ሳይሽ ዋለ፣ መቀመጫ መነሻሺ ልጆችሽ እንገሩሽ። ግን ከምንም በላይ ሰላም ይቀድማል። እናቴ ወደ ሰላም ለአብይ አሕመድ ወደ ሰላም ተሞለስ። የኢትዮጵያ ፖለቲካ እንደሆነ አንገት የለው ጅራት የለው እግር የለው እጅ የለው፣ በቃ እንደ ኳስ ክብልልልል ያለ ክብ ነገር። አንዴ ደብረጽዮን ይጠልዘዋል፣ አንዴ አብይ ይቆበለዋል፣ አንዴ ኢሳያስ ይሞታዋል። በቃ ወይ 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 ማነው ሲላ ወጣ ቦምባስቲክ ናስቲ ግባ ወንድሚያ ለቦምባስቲክ መርዝ የሆነ ቡና ነው ለእናቴ። ወየ አባ አንተ ደግሞ የአስፓልት ዳር ነህ እንዴ? ምንድን ነው እየተካሄደ ያለው? ሽቀራ ገብቼ ነው እና ሽቀራ ደውኜ ነው። አይ አሪፍ ነው። አይ ጥሩ ነው። አሁን የምታወራቸው ሁሉ ነገሮች አሪፍ ናቸው። ትክክል ነው። ተመችቶኛል። የተሳሳትኩት ካለ እኔ ለምንድን ነው አርመኝ። የምር እኔ ምን ጥያቄ ምን መሰለህ፣ ለምንድን ነው እኔ ቶሎ እያለ ህወሓት የመልስ ምት የማይሰጠው ነው እንጂ የምለው በተረፈ ትክክል ነው። ቶሎ እያለ ለምንድን ነው መልስ እንደ መንግስት ለምንድን ነው የማይተጣጠፈው ነው የምለው እንጂ በተረፈ ትክክል ነው የምታወራው። ቶሎ እያለ መልስ መስጠት። ለምንድን ነው መልስ የሚሰጠው? በጽሁፍ ነው በመሳሪያ? ለምን ሀራ መሬት ላይ ሁሉ ሲከማች ምን ሲል ሁሉ አደራዳሪዎቹ እነሱ የአፋር ህዝብ ደንጉጠዋል። አሁን ተዋቸው፣ እነሱ ተዋቸው። የአፋር ህዝብ በእናንተ የተነሳ ብለው ሰሞኑን እቃቸውን ጠቅልለው ከአፋር ክልል እንዲወጡ የአፋር ህዝብ ቅስቀሳ ውስጥ ለውስጥ እየተካሄደ ነው። ለእነሱ ግደፋቸው። እሺ ወደ ዋና ሀሳብ ግባ እስኪ ወንድሜዋ። በቃ ምንም ሀሳብ የለኝም። በቃ ላዳምጥህ። ግድ የለም ሀሳብ ስጥ። ግድ የለም ፖምፓስቲክ። አንተ ሀሳብ ቆንጆ ነው። አንዳንዴ ያው በቃ እኔማ ዝም ብዬ ታዘብኩኝ ነው ግራና ቀኙን። ስምዒታ አንተ ግፋ፣ አሪፍ ነው። ስምዒታዊ ነው። እሺ ጋሺ እንዳው ይናፋሉ ጥሩምባ፣ እንዳው ይናፋሉ ጥሩምባ፣ የሌልታው ጭፈራው ዳመቄ፣ ፍቅሩ ተመልሶ መጣ። አይ ድምፄ ወንድሜዋ ድምፄ። እሺ ትክክል። ይሄ ትክክል። ጅቦዬ እንዴት ነህ? አስገብተኛል አልነበርኩም። ደህና ነህ ወይ? ምንድን ነው ጦርነት እየሰማች ነው? ቲፒኤልኤፍ ሊዋጉ ነው ከአብይ አሕመድ ጋር ያሉት። ያ ሰምቻለሁ። በጣም ያሳዝናል። እና ምንድን ነው ይሻላል? መልክ ጅቦዬ ምን ይሻላል? ቆንጆውን ግራ ገብቶናል ጅቦዬ፣ ምን እንደምንል እንደው ትንሽ የምትይው ነገር ትንሽ ጅቦዬ እባክህ አታስጨንቀኝ። ሳሚ ቀጥል እስኪ። እሺ ወንድም ሳሚ ወደ አንተ መጠናል። የአብይ አሕመድ ወዳጆች፣ የእሱ ተላላኪዎች፣ የጌጣቸውና የጻድቃን ደጋፊዎች
ሳሚ ሓወይ ዕድል ልሰጥሃለሁ። አንተ አላልኩ ያወዛግቡ እንደምታወዛግባቸው ሰዎች ማለት ነው። እንዴት ነው? እኔ ሰላም ልል ነው የመጣሁት። ስም ልታወጣልኝ አይደለም እኮ። እሺ ምንድን ነው? በቃ እሺ ንገረኝ። ምንድን እየተካሄደ ያለው? እኔ መቀሌ ነኝ ያለሁት። ምን እንዳለ እግዚአብሔር ይመስገን አላውቅም እኮ። መቀሌ ውለህ ምን እንዳለ አታውቅም? ባቅም እንዲህ እየሰደብከኝ አልናገርም። እኔ እኮ አልሰደብኩም። መቀሌ ውለህ ደፍረህ የምትናገር ጀግና እንደሆንክ አውቃለሁ። ማንንም አትሰማም። ትናንትናም አዲስ አበባ ሆኜ ስናገር ነበር ታውቃለህ። ማንንም እንደማትሰማ አውቃለሁ። ምንም አንድ ነገር ልንገርህ፣ እኔ በሀሳብ ባልስማማ አንተን ላንቋሽሽ ልሰድብህ ምናምን አለ። በቃ አንተ የተረዳከን ያክል እኔ ብረዳ ደስ ይለኛል፣ አንተም እንድትረዳኝ ደስ ይለኛል። ገባ? ይሄ ነው እንጂ አንተ እኮ ለራስህ አይደለም የምትሰራው አይደል? ለህዝብ። ኧረ አሁን መስራቱን ትተነው የለ እንዴ? አሁንም እኔ እኮ አሁን ድሮ እንደምታውቀኝ ነኝ እንደ ጆ ሚዲያ ላይ። እሱማ ቆርጦልህ ቲፒኤልኤፍ ቆርጦልህ እነሱማ ማረ ድንግል ማርያም። ኧረ ድንግል ማርያምን እንዴ ማርያምን እንዴት ህይወቴን አስይዤ የፈለገ ቢቆረጥልኝ አዲስ አበባ ውስጥ ቢቆርጥማ ወደ ውጭ ቢያስወጣኝ ኑሮ ቆርጦልኝ ይባላል። እንደነስታሪ አሁን ምንድነው ምን አዲስ አበባ ሆነን ነው እኛ የታገን ነው ታውቃለህ። በየት በኩል ነው ቲፒኤልኤፍ የአዲስ አበባ ልጆች የሚያስታውሰን? አሁን ምንድነው አየሩ ምን ላይ ነው? ምን አለ አዲስ ነገር ምናምን በዚህ ዙሪያ ያዋጣል? እኛ ስራችሁን ያወጣችሁ ብለናል። እንግዲህ ለሁሉም ኃይል ለብልጽግናም ለህወሓትም ስራችሁ ያወጣችሁ አይጠቅማችሁ። ሜን ጦርነት ባይዘው ያሸነፈ የለውም። ሜን ጦርነት በፌደራል በኩልም ከትግራይ በጣም አሁን የፌደራል መንግስቱን ከትግራይ ወገን የሚነሳውን ጦርነት አንደርስቲሜት እንደማያደርገው እናውቃለን። ካሁን ያለውን የሚዲያ ጫጫታ፣ የወታደራዊ ዝግጁነት ምናምን የዲፕሎማሲያዊ አፕሮቾች ምናምን ስታየው እንደሚያስደነግጠው ይታወቃል። መልኩ ግን ይቀይራል። ፕሮክሲ ዋር ነው የሚሆነው። ከዚህ በፊት በመጠኑ ተው የሚሉ የነበሩት ሀገራቶች አሁን አሰላለፋቸውን ይፋ አድርገው ጦርነት ውስጥ የሚሳተፉበት እድል ሊፈጥር ይችላል። ከፍ ያለ የፕሮክሲ ዋር ከፍ ያለ መጠን ያለው ፕሮክሲ ዋር እንደሚሆን ይታወቃልና ግን በቀላሉ በዚህም ወገን ያለው ያንን ያሸንፋል፣ በዛም ወገን ያለው ይሄንን ያሸንፋል የሚል ድምዳሜ የለኝም። ማለት ከብዙ ነገር ስናየው ሁለቱም በህዝብ ወገን በራሳቸው ህዝብ ነው የምነጋለው። የብልጽግና መንግስትም በራሱ ህዝብ ተጠልቷል። የህወሓት አመራርም በራሱ ህዝብ ተጠልቷል። አሁን ያላቸው አንድ አማራጭ ምንድነው? በራሳቸው ያስታጥቁት ያደራጁት የያዙትን ኃይል ይዘው መሳሪያ ጨምሮበት ከደጅ የሚደግፏቸውን ኃይሎችን ይዘው ለመዋጋት ነው የሚፈልጉት። ላቋርጥ ሳሚ። አሁን ለምሳሌ ቲፒኤልኤፍን በምታይበት ሰዓት አሁን ኢሳያስ እንደሚለው ጽምዶ ይላል። ያንዳንድ የአማራ ኃይሎች ደግሞ ቲፒኤልኤፍ ቢመጣም መንገዱን ጨርቅ ያድርግልን እንለዋለን። የጋራ ጠላታችን እና ገዳያችን አብይ ነው የሚሉ የሆነ ለቲፒኤልኤፍ ትንሽ ያው ከትግራይ የመራራታል ውስጥ እንደው ትንሽ ትግራይ ውስጥ ችግር ቢኖርም አሁን ውጊያው ቢጀምር እንደ በፊቱ አማራ ወጥሮ የሚዋጋም አይመስለኝም። ቲፒኤልኤፍ አይቃወም ድጋፍ ያደርጋል። ፎር ሹር እነግርሃለሁ። ያ ከክልል ይውጣልኝ ወደፊት ገስግስ ነው የሚለው። በቃ ያው እንዴ አዎ በትክክል። እና ሁለት ነገር አለ አሁን እንዴት መሰለህ ወይ ሁለት ሴናሪዎችን ማለት ደጋጋሚ ማነሳቸው ነገሮች አሉ። ሁለት ሴናሪዎች ይፈጠሩ ይችላል። አህመድ ግደፍ ይቅርታ ስምዕታዬ አሁን አንደኛው ምን አለ መሰለህ ጅቦ፣ ለምሳሌ ፋኖና ሻቢያ አትሊስት ከኛ በፊት የተሻረ መቀራረብ ነገሮች ነበራቸው እንደምታውቀው አይደለ? በጦርነቱ ጊዜም በፕሮፓጋንዳውም የመደጋገፍ ነገር ነበራቸው። አሁን ከሻቢያ ጋር እናብራለን ግን ህወሓት ከተጨመረበት እንቃወማለን የሚሉ ሰዎች ነበሩ። አሁን የሻቢያ እዚህ ነገር ላይ መጨመሩ ለፋኖ ኃይሎችም ይሁን አብይ አህመድ ለሚቃወሙት ኃይሎችን እንደ ማረጋጋያ ይጠቀማል ማለት አሁን ህወሓት በበላይነት ብቻውን መጥቶ የአማራ ኃይል ነው ኦኬ ከኤርትራ ጋር መስራት ፈልጋሉ ከትግራይ ጋር እንትን የሚለው ቲፒኤልኤፍ ካለበት አዎ
እሱ ችግሩ ምን መሰለ አሁን ግን እሱ ላብራራለ አሁን የተቀየረ ሲናሪዮ አለ አንድ ነገር ለገ አሁን የተቀየረ ሐቂ ከነዘራረብ ኢሳያስ አፈወርቂ ናምሐሩ አያምንን ክትቃጥሎ እምበር ንተጋሩነ ያምን ንተጋሩ ይሐይሽ ፍርቅ ኖ ንተጋሩነ ያምን ኢሳ ቁሩባ ሕጂ ንባዕሉ ክብል ኸይድ ተረዲካ ህይወቱ አብትንፋሱ ከመ መስለካ ጅቦ ከመ መስለካ ተጋሩ ዓቅመለዎም እዮም ኢሉ ኢላምን ይፈርሑም ዘይ መማን ጥራሕ ዘይኾነ ኢሳያስ ንተጋሩን ይፈርሑምውን ይፈርሑውን ኣይኣምንንውን ነምሓሩ ግን ታይ ክገብር ይኽእል መስለካ ኣምሓሩስ ድኹማት እዮም እሞ ኮንትሮል ክገብሮም ይኽእል ዝተበተነ ሓይሊ እዩ ካልኦት ብሄራት እውን ኣለው እዮም ፓወር ዝደልዩ ብትግርኛ ክዛረባ ይሰምዓ ነቲ ኤሊት እዩ ዘይኣምኑ እኮ እንከሞ ነቲ ኤሊት እዩ ዘይኣምኑ እቲ ናይ ኣምሓራ ኤሊት ተስፋሕፋሓ እዩ እሞ ንኤርትራውን ሉዓላውነታ ክጥሕስ ይኽእል እዩ ስልጣን ድሕር ሒዙ ድሕር ተረጋጊዑ ኢሉ ስለ ዝሓስብ እዩ ተረዲካ ድጅቡ እሞ ሃገር ኮይነን 30 ዓመት ዝፀናሕኩ ብቲፒኤልኤፍ ኢሉ ዝኣምን እዩ ተረዲካ እምነት ኣለው ሕጂ እምነት ከም ዘይብሉ ይፈልጥ ኣብ ኢትዮጵያ እምነት የብሉን ኢሳያስ አፈወርቂ ወላ ንትግራይ ወላ ናምሓራ ግን ኣብ ኣምሓራ ቁሩባይ ንትግራዋይ ይሐይሽ ይብል ኣለኹ ሕጂ እዛ መጽያ ዘላ ጽምዶ ምርኻብ ገለገለ ቁሩባይ ተሐይሽ ግን ኣብ ኣምሓራ ኣው ታይጽቦ ነገር ለመስለካ መብዛሕትኡ ናይ ኤርትራ ኤሊት ንተጋራን ንሕወሓትን ይኣምኑ እዮም ትክክል ኢኻ ንሕወሓት እዮም ዝኣምኑ ኣትሊስት ኣብ ሉዓላውነት ናይ ኤርትራስ ኣይደራደሩን ዝብል መረጋገጽ ኣሎ ኣው ንስማዕማዕ ኢና ኣው ትክክል ኢኻ ዘለኻ ሕዚ ግን እንታይ እዩ ኤርትራዊ ናይ ኤርትራ ዘሎ ሕዚ ሻዕብያ ግን ዝሰፍሐ ተጠቃማይነት ካብ ኢትዮጵያስ ናይ ኢኮኖሚ ተጠቃማይነትን ናይ ሴኩሪቲ ተጠቃማይነትን ህንፀት ናይ ኤርትራ ዜግነት ኤርትራ ከዓ እውን ክኸውን ይደሊ እዩ እውን ክኸውን ከዚ እታ ኤርትራ ትበሃል ዓዲ ክትህነፅ ኢኻ ኣለት እዩ ብምንታይ በቲ ትግርኛ ዝዛረብ ማሕበረሰብ ኣብ ጎረባይ ዘሎ ትግራዋይ ትግርኛ ዝዛረበሎ ኣብ ኤርትራ ከዓ ትግርኛ ዝዛረበሎ ሶ ተው ኤርትራ ዘሎ ትግርኛ ተናጋሪሲ ናይ ትግራይ ብሄርተኝነት ዘቐንቀን ሓይሊ ይፈጠረን ኣሎ ብስጋኣት ይሪኦ ኣሎ ኸይዱ ኣብ ሎንግ ተርምሲ ኤርትራ ትበሃል ጠፊኣ ተዓፋሩ ናብ ዓፋር ናይ ዓፋር ቀይሕ ባሕር ከም ትፈልጦ ኤርትራ እኮ ዓርሳ ዝኻለት ሃገር ይኮነትን እኮ ናይ ብዙሓት ብሄረሰባት ከምታ ኣብ ኢትዮጵያ ዘላ ፀገም ኣብ ኤርትራ እውን ኣሎ ተም ኤርትራውያን ዘለዎ ከዚ ናይ ሻዕብያ መንግስቲ ትሽዓንተ ብሄራት ኣሎ ሶ ኢትዮጵያ እቲ ናይ ሻዕብያ መንግስቲ እዩ ዝደሊ ወጥ ዝኾነ ናይ ኤርትራ ማንነት ክፈጥር እሞ ትግርኛ ዓረብኛና ካሊ ቋንቋ ሓዊሱ ኢንተርናሽናል ዝኾነ ሓደ ውህድ ማንነት ክፈጥር ከምዚ ናይ ፍራንስ ገለ ዝተፈጥርዎ ሓደ ውህድ ማንነት ከምኡ ክፈጥር ዝደሊ ነይሩ ግን ክኾነ ይኽኣለ ሓደ ክስራሕ ይኽእል ኦልሬዲ እዞም ዓፋር ዝዛረብ ማሕበረሰብ ብጥቆመሎ ቶም ትግራዎት ተጋሩ ዝዛረብ ማሕበረሰብ ብጥቆመሎ ቶም ቤን ዓሚር ዝዛረብ ኣብ ሱዳን ብጥቆመሎ ከምኡ ስለ ዝኾነ እቲ ናይ ኤርትራ ማንነት ክፍጠር ይኽኣለ ሶ ኤርትራስ ኣብ ዝሓፀረ ግዜ ክትፈርስ ትኽእል እያ ዝብል ፍርሒ ኣለዎ ኢሳያስ አፈወርቂ እዚኣ ንምክልኻል ሕጂ ትግራዋይ ሓደ ምሽጥር ይፈልጥ ሳሚሓው ንሕና ተጋሩ ኮይና ድና ንነብር ናይ ኤርትራዊ ኮይና ኢና ምሕዋስ ኣይተርፍን ተጋሩ ኮይና ኢና ክንነብር እሞ ተጋሩ ኮይና ኢና ክንነብር ኣይኮነን ሕጂ ተጋሩ ክብለኻ ተለኹ ግን ብወገን ኤርትራ ዘሎ ትግርኛ እውን ክሕወሰሉ ዝኽእል ዕድል ገፊሕ እዩ እኮ ከማን ድያ ሰሚያ ሕጂስ ትግራይ ትግርኛ ድያ አባይ ሀገር ኤርትራ ዲያ እንታያ ትግርኛ እሺ ተሐዋዊሳትን ጸገም ፈጢሩልኝ ኮናክተይ ያዛ ተጋጭልኝ ቪውዛ ቃጺለ ከም ኤርትራዊ ኮይና ንሕና ተጋሩ ግን ነብር ንሶም ዲዮም ትግርኛ ኮይኖም ዝነብሩ ኣብዛ ተጋጫትን ነይ ራስ ሓሰብ ነይረ ከመ ያፈውን ብስሩ ኤርትራዊ ምዃን መረገም ነው ተቃለ مرقام رقمه زي قم نجا محبراوي ميديا بايزوي جبحة ويتصمدوا مجمريا حراي يقرتا طيق إرتراوي مقام ميديا سباتا له من يقرتا هذا طيق عن النجار يقولون من يقرتا هذا طيق عن النجار زعملوا اللي 100% تهيلوا لك جبحة هذا كنجركا تصمدوا زي كنجركا جبوا كنجركا صمدو كنغركا شعبيا نوعلو كبل زفطرو ستراكشر سيستمي تعيز صمر تلخاني حزي اتناي ابي احمد منغستي مسمحرا مستغراين بحوار بمخان نبلصغنا مستوقع اوكي مستوقع دحر ابي تعي كفتر تغراي عدي تفضل هو
خاطو حسابكم عادي نسو خير هو أتيو بتعمل ذا بيست وان زفوتو حاوي حسابك عادي نعون حساب صبلو صقم لكم أموتاي كورد أنا كورد قديلا تزاربوا ده سؤالي حرة إيش هزين تهلم لك جوي أنا حنتي كله تقرأ يكمل سوز دليو ويكفلت أزقبو حسابي أنا كل على الخازر لي مس بلصقنا يحبر مس شعب يحر بزي قدس مالتي بزي قدس كنت هناتي حطو تاي مسلك أتصمدو ناي سمين مولو إيرترا ناي مدحان بروجكت نديو إيرترا جن مدحانات راح يكون جوي أنا مس إيرترا مدحان زي مدحان سقم يبلي إيرترا تدحان سقم خم هزبن خم منجستو يدحان كم ولا حاسب صنع هنقرك تهون قال يتحسب تايدا نايت مدوركب تقرأ تقينا خفتر يلي عم أب أسمر زلو نقر يفلتي من كيف فترة إيساياس أفورقي دي تقرأ تقرينيا كفتر لها؟ اسمع عنده كله إيساياس أفورقي نو بروجكت تقعيرو لها صمدو مالت أنصار تقرأ تقريني إيو نووي صمدو مالت أنصار تقرأ تقريني إيو تقرأ تقرينيا زسرح أو طفقات أو شعبية طرحي شعبية مزطفئة تقرأ تقرينيا تقهد تخيلن بي شعبية عندها تقرأ تقرينيا أي قهد نسي فورشر نقرأ له حسب يقول لها حزي بيزيكالي تي بروجكت ناي صمدو شعبية إنا إيرترا ناي مدحان بروجكت يجيب لك له إيشي إذا مدحان بروجكت بينو ناي جيتاچو ردا أيكونني لخا دحرت نغرنيها أيكونني لخا دحرت نغرنيها دحرو زي كن تزولو صقامي زنغركا دحرو زولو صقامي زنغركا اسو صقامي يوناي مسنا إيرترا ناي مدحانن شعبية ناي مدحان بروجكت اسو يخونن صقامنا إذا شعبية كلته ነገር ይደል ካብዙ ጽት እዚ ስለዲካሊ ሓደ ሰስተኔብል ዝኾነ ውሁድ ናይ ኤርትራዊ ማንነት ክፍጠረሉ ይደሊ ሓደ ካላይኻ እዚ አጌንስት ናቱ ኢንተረስት ክኸውን ዝኽእል ሓይሊ ኣብ ትግራይ ይኹን ኣብ ኢትዮጵያ ክህለ ይደልን ክልተ ነገር ዝነግረካለሁ ሶ እዚ ንከይህል ታይ ክገብር ዝደሊ መስለካ እቲ ናይ ኢትዮጵያ ዘሎ ናይ ሕገ መንግስት ናይ ፌደራል ስርዓቱ ክፈርስ ወልቃይት ናብ ትግራይ ክትመለስ ለካ ተሓስብ ምሻዕብያ ተጸሚትካ ባይዘው ምሻዕብያ ተጸሚትካ ወልቃይት ናብ ትግራይ ክትመለስ ለካ ተሓስብ ትግራይ ተለኻ زبتي أي خودن مخنياتهم سجات كتخون يدلن شعبيا زل علماء وحسنا يدليو أنت شعبيا زي سعره حيلي 4 كيلو نؤز مثل نؤز الأخ منجستي أو سلطان كوف كبريز دلي ولا كله إذا خا مني كخون زخل somehow خفتم عدي سلسة زلوا حاتنا كاب أتم نقدمت كموز اللي يزدلي بخلت مخنيات حدا 4 كيلو زوري أنزلوا زي بزح قطر حزب زلون زي بزح سفافرة زلون اسمع له اب حجي عند سلسته قالت لي قاش صاروا نابلو 4 كيلو يقصوا ترديك امو هو السوق يذلك له او خصو منكم وصو زدل زلو نايسا يسافرك منغست مو تقراي نوم كوف مسبولهم تايك غورهم كوف علامه لون تايك غورهم سلكا عميق ندحر زي صمد اي ملسني زي صمد كون 4 تግራይ ትግርኛ እንበር احنا 4 كيلو خنملس هاجر كنقون قال زي تصمد حوحات تصمد 4 كيلو ناي شعبيا دليت نخمال طرح يبلك الله بفصم كون يلو يقمتن يعني حجس تاي مشكله إساياس أفرقي 4 كيلو خير خانا ابي احمد كاسو قالوا نحر زي تعاليلو سامحوا كنغرك نحر زي تعاليلو 4 كيلو حجي ايش ذهب اتصل حجي أبا سمرة أجماله تجارو خصلو غيرو سريعو إساياس أفورقي بكالات بهيرات تجرينيا تداراوي كله خصلا غيرو ترديكال أبير ترى زلو تجرينيا تناغاري يسولو نزوم شمون تجل بهيرات ترديكا نحنا عربي نايم زعمنمو تجراي تجرينيا عقم دح غيرو نزا إرترا زحلوان زصانا حجي تريت لها انا إرترا بعل سلطان كلهم اريغومي خموتو حنت حموس يا تريفاتهم زله هاجر خطب الثانيه إساياس مسموته هاجر ايتولونيا نزا هاجر ختصنع نزا هاجر كم هاجر تطو زتبل تግራይ ጥራይ ተረዲጋ كم زخون زلو بوليتيكا نسخه خامي مسلك جوا خازي خامي مسلك جوا هذه النجاح اوكي نو واي اي تايم مسلك جوا حوي اسو انا وزحاسو حسابي لمثالي صمدو تايم ربحه تግራይ ማእከል ዝገበረ ተኮይኑ
ክልተ ነገር ኣለዎ ክነግረካ ጽምዶ ረብዓ ትግራይ ክነግረካ የውሉን ጽምዶ እንድሕር ሃልይዎ ከም ህዝብ ተራኺቡ ሙሽ ህዝቢ ከም ህዝቢ ተራኺቡ ሉ ኣብ ጽምዶ ከም ህዝቢ የተራኸበን ካድርታት ብሻዕብያን ብህወሓት ዝተዘጋጀ ካድርታት እዮም ተራኺቦም ካድሬ ነይረን ኣለዋ ማዕት ኣደታ ዋ ልማት ጉጅለ ኣደታት እውን ኣደታት ሲ ኣዘናኡ ዝኸዳ ኣደታትማ ክነግረካ እዚ ናይ ኣብ መንጎ ሰላም ምርኻቢ ተባሂሉ ተው ዘሎ ነባራይ ተመዛቢሉ ዝነበረ ነባሪ እዩ ተወሲዱ ብመኪና ተጻዒኑ ኦርጋናይዝ ዝገበሩ ግን ተካድሪ ኣደታት ዝፈልጦ ነገር የብለና ኣብዚ ጉዳይ ዝፈልጦ ነገር የብለና ኣደታት ኣብዚ ጉዳይ እዚ ዝፈልጦ ነገር የብለንን ይብለካ ኣለኹ እቶም ካድረ ዘጋጅዮ እሞ ነተን ኣደታት መኪና ወሲዶሞን ብመኪና ከዓ መሊሶሞን ተራኸባት ኣለዋ ናይ ካድረ ብኽያት ንየን ዘንብዓ ሕውነት ኣሎ ሕውነት ኣሎ ሕውነት ኣሎ 2010 ብልጽግናን ሻዕብያን ኣብ ትግራይ ዕርቂ ትገብር ተሎ ኣብ ዛና ኣብ ዝተፈላለዩ ኣብ ኦም ሓጀር ኣብ ዝተፈላለዩ ቦታታት ኣብ ታይልባርዚ ኣምፀለይ ሞት መእተውኦም ንባዓት ብንባዓት ኮይኑ እዩ ትሰብ ማለት እዩ ፈሪሱ እዩ ብሰልፊ ዝመፅእ ዝነበረ ናይ ኤርትራ ተወላዲ እዩ ናይ ትግራይ ተወላዲ ብብኽያትን ብንባዓትን ፈሪሱስ ይተሓቋቁፍ እዩ ነይሩ ድሕሪኡ ከታ ገይሮማ ወዲያው ልኩት ኣቢሎም ዓፅዮም ቦርደር ዓፅዮም ኩናት እዮም ጀሚሮም ሓባራዊ ኣልያንስ ገይሮም ማለት እዩ ኣብዚ ሓንቲ ነገር ኩን ንካልኦት ዕድል ምእንታን ትጅቦ እየ ንትግራይ ጽምዶ ክረብሕ እንተኮይኑ ሓንቲ ነገር ጥራሕ ትግበር ክትኽእል እያ ህወሓትን ሻዕብያን ማዕረ ተጠቀምቲ ኮይኖም ማዕረ ተደራደርቲ ኮይኖም ማዕረ ዓቕሚ ማዕረ ፓወር ሃልይዎም ምዕራብ ትግራይ ንምምላስን ተመዛበልትና ንምምላስን ካብኡ ከዓ ኤርትራን ትግራይን ድሕንነተን ማዕረ ክከላኸላን ዝብል ሊሚትድ ኣልያንስ እንድሕር ኮይኑ ክድግፎ እያ ኣነ ጅቦ እዚ ከም ናትካ ድሌት እዩ ፎር ሹር ናትካ ድሌት ተመዛባላይ ክምለስ ግዛት ሓድነት ትግራይ ክምለስ ኤርትራ ከይትውረር ትግራይ እውን ከይትድፈር እዩ ናትካ ድሌት ኣይኮነን ኤርትራ ከይትውረር ገለ ዘይኮነ ትግራይ ትግርኛ ከም ሃገር ክትቅፅል ኣለዎ ወይ ዝኣምን ሰብ ያን ድሓን እሱ ክቅፅል እንዲ እሱ ሞ ድሕሪ ዝፍጠር ፕሮጀክት እንዲ ትግራይ እንድሕር ዘይተወረረት ኤርትራ እንድሕር ዘይተወረት ኤርትራ ትግራይ ንኤርትራ እንድሕር ፕሮቴክት ገይረን ክልትየን ግን ደሞ ናብ 4 ኪሎ ናይ ዘይምኻድን ናይ ዘይምውራር ድሌትን እንድሕር ርአየን ተረዲካ ዲ ንምዕራብ ትግራይ ትምልስ ተመዛበልትካ ትምልስ ካብኡ ትደራደር ተረዲካ ምስ ፌደራል መንግስቲ ትደራደር ኣብዚ ጠጠው ዝብል ጽምዶ እንድሕር ኮይኑ ኣነ ይድግፎ እየ ኣብዚ ጠጠው ዝብል ጽምዶ ተኮይኑ እቲ ጽምዶ ግን ሪጅም ቴንጅ ኣብ ኢትዮጵያ ክመጽእ ዝደሊ ሻዕብያ ኣብ ኣምሓራ ዘሎ ሓይሊ ክጥቀም ኣብ ትግራይ ዘሎ ሓይሊ ክጥቀም ትትኹይና ጠቕላላ ናብ ኤርትራ ከይበፅሕ ጥራሕ ዘይኮነስ ንኤርትራ ሓደጋ ክኸውን ዝኽእል ሓይሊ ኣብ 4 ኪሎ ከይህልን ዘን ብኦቢሉ ንኤርትራ ጥራሕ ዝስማዕማዕ መንግስቲ ኣብ ኤርትራ ክተክል ንዝደሊ ሻዕብያ ናይ ሻዕብያ ድሌት ዝነግረካ ዘለኹ እዚ እንድሕር ዘይኮይና ከዓ ምስ ማንም ይጽመድን ምስ ሕወሓት ይጽመድ ምስ ፋኖ ይጽመድ ተረዲካ ዲ ንትግራይ ህልውና ጥራሕ ዝበሃል ጽምዶ ተኮይኑ ንኤርትራ ህልውና ጥራሕ ለምሳሌ ኤርትራ ዓሰብ ከይትውረር ትግራይ ከዓ ተመዛበልተና ንክትምለስ ዝብል ዊን ዝኾነ ናይ ሓባር ኣልያንስ ናይ ሓባር ተጠቃምነት ከምዚ ዝኾነ ዓይነት ዊን ሲቹዌሽን ተኮይኑ ኣነ ቁፅር ሓደ ይድግፎ ሕጂ እውን ከማን ተረዲካ ዲ ግን ተሓሳብ ኣይኮነን ከምኡ ኣይኮነን እንታይ እዮም ዝደልዩ ይነግረካ ኣለኹ እኮ ትድልየቶም እታ ኣብ ኣምሓራ ክልል ዝኮርያ ሓይሊ ሒዞም ኣብ ትግራይ ዝኮርያ ሓይሊ ሒዞም ኣብ ካልኦት ክልላት ኦሮምያ እውን ዘሎ ዝደኸመ ሓይሊ ዝኮርያ ሓይሊ ሒዞም ኣብ 4 ኪሎ ክመፁ ንኣብይ ኣሕመድ ከውድቑ እሞ ሶ ንሻዕብያ ዝመስል ንኡ ዝእዘዝ ሓይሊ ኣብ 4 ኪሎ ክተኽሉ እዮም ዝደልዩ እዚ እንኳን እምቢ ዝብል ካብ ኤርትራ ድሌት ወፃእ ክኸውን ዝኽእል ሓይሊ ተልዩ ከዓ ነቶም ካልኦት ሓይልታት ኣተሓባቢሩ ካርመካ እዩ ወላ ሕወሓት እምቢተ ኢሎም ንሕወሓት ይሃርሞ ዋላ ፋኖ እምቢተ ኢሉ ንፋኖ ይሃርሞ ብድሌት ሻዕብያ ዝምራሕ ጽምዶ እዩ እዚ ጽምዶ እዚ ከዓ ናይ ጥፋእ ጽምዶ እዩ ንሕና ተጋሪ ንቕበሉ ንብልና በዚ ምክንያት እዩ ቴንክ ዩ እሺ ቀጻላይ ትግራይ ዓደይ ንረብዓ ትግራይ እስካብ ዝኾነ ድረስ ኩላትና ተደማሚፅና ተኸባቢርና ንክንዘራረብ ኢና ናይ ጌታቸው ረዳ ናይ ደብረ ጽዮን ግሩፓት ዘለኹም በጃኹም ገብሩኩም ብሰላም ንክንዘራረብ ኢና ትግራይ ዓደይ ቀጽል ጆሲ ኦኬ ጅቦዬ ከመይ ለኻ ትግርኛ ዶ ወይስ ፀገም የለን በትግርኛ እውን በአማርኛ እውን ይኸውን ኦኬ አይ ቲንክ በአማርኛ ሞር ደስ ብለና ግን ኦኬ ትግራይ ዓደይ ቀጽል ታህልያ ዶወሪ ኦኬ ቴንክ ዩ ከመይ ሓዲርኩም ጅቦ መጀመርያ ኣነ ዝኾነ ይኹን ፖለቲካ ክስራሕ ከሎ
ምስ መሬት ምስ ተመዛበልቲ ጥራይ ተተሓሕዝዎ እንተኮይንኩም ምስ ጌጋዩ ኢለ እዩ ዝኣምን ኣነ መሬት ንምርካብ ብጣዕሚ ሲምፕል እዩ ብዛዕትካ ንምህዋስ ገለገለ ብጣዕሚ ሲምፕል እዩ ህጂ ብዘሎ ናይ ቀርኒ ናይቲ ሆርን ፖለቲካ ብጣዕሚ ሲምፕል እዩ ግን ዝመጽእ ዘሎ ህጂ ይኹን ዝመጽእ ዘሎ ሓዊ ብሄራዊ ባህጋ ኣብ ምስላጥን ኣብ ምስራትን ከይዲ ከተውዕሉ ይግባእ ማለት እዛ እድልስ ኣይትርከብን ዳግማይ ብጣዕሚ ኮምፕሊኬትድ ዝኾነ ዋኒና ዘለና እዛ ኮምፕሊኬትድ ዝኾነት ኩነታት ድማ ብዓግባቡ ተረዲእኻ ብሄራዊ ኣቅምካ ኣኪብካ ኣብ መዋፅኦ ትግራይ ኣድሂብካ ሰሪሕካ ብሄራዊ ባህጋ ተሳክዕሉ መንገዲ ምፍጣር እዩ እቲ ዋና ኣጀንዳ ይገይረ ንሰርሕ ዘለና ኩላትና መብዛሕትና ማለት እዩ ሶ ቤዝድ ኦን ዛት እዚ ትብልዎ ዘለኹም ሴናሪዮ ሜቢ እቲ ኣብዚ ኣብ ኢትዮጵያ ከባቢ ኣብቲ ሆርን ዘሎ ኩነታት ብፍላይ ትሪኡ ኣይኮንኩምን ይመስለኒ ኢን ማይ ኦፒኒየን ኣያጅቡ ማለት ስምዒታዊነት ዓሉ ዝኽኣል ነገር እዩ ግን ካብኡ ክወፅእ ይግባእ ኣብ ትግራይ ዝመፅእ ዘሎ ሓዊ እንተመፂኡ ካብ ሱዳን ዝኸፍአ እዩ ዝኸውን ንምንታይ መስለካ ከም ቅድሚ ህዚ ኣይኮነን እዚ ናይ ሆርን ከባቢ ብዚኦም ዓበይቲ ዝበሃሉ ዓድታት ናይ ፖለቲካ ጋምብሊንግ ኤሪያ ኮይኑ እዩ ዘሎ ናይ ፖለቲካ ጋምብሊንግ ማለት እዩ ሶ ብዙሕ ሓይላት እዮም ኢዶም ዝሓውሱ ኣብዚያ ቀፂላ ኣብ ትክሰት ኩናትስ ብዙሕ ሓይሊ እዩ ኢዱ ዝሓውስ እዚ እንተኮይኑ ድማ ቀዲምካ ስራሕካ ክትውግን ይግባእ ስራሕካ ናይ ገዛኻ ኣፅፊፋ ናብ ደገ ዝጥምት ማለት እዩ እዚ ኣብ ምግባር ንሕና ኣበይኒና ጅቡ ትፈልጦ ኢኻ ኩሉ ትግራዊ ዝፈልጦ እዩ ገና ኢና ሶ ብዝከኣልኖ መጠንስ ታብ ኩናት ከይትለዓል እንዳሰራሕና ክንፅበ ይግባእ እቲ ውሽጣዊ ዓቕምና ክሳብ ነዳራጁ ማለት እዩ ናብ ሓባር ክሳብ ንመፅእ ሶ ክትሰርሕዎ ዝግባእ እንተሰሪሕኩምስ ኣብታ ናይ ውሽጣዊ ፖለቲካ ናብ ሓባራዊ ርድኢት ምምፃእ ተስራሕ ፅቡቅ እዩ እታ ኩናትም ድማ ተፅናሕ ኣብ ዝብል እዩ ከድህብ ዝግባእ ይስኖት ኣወርዋር እንዳበልና ክንፀንሕ ይግባእ ስትራቴጂክ ኣሊያንስና ድማ ብኡ ኣቢልና ክንመርፅ ንኽእል ኢና እዚ ክብል ከለኹ ኣያጅቦ ንስኻ ትብህጋ ማለት ሰባት ዝብህግዎ ነገር እኒዮ ኣነ ንምሳሌ ትግራይ ሕዚ ብዘለዋ ጂኦግራፊካል ኣቀማመጣ ጥራይ ኮይና ዓዲ ክትከውን ኣይደለን ሶ እንታይ እዩ ክከውን ዝግብኦ እንታይ ኢልካኒስ እዚ ዝመፅእ ዘሎ ኩናት ብዓግባቡ ተጠቂምናስ ኣክሰስ ቱ ዘሲ ንረክበሉ እቲ ህዚ ዘሎ ናይ ጂኦግራፊ ኣቀማምጣና ተቀይሩ ድማ ናብታ ታሪካዊ ዳራና ናይታ ታሪካዊ ቦታና ተመሊስና ተንኸውን ይመርፅ እዚ እንተዘይ ኮይኑ ድማ ትዘሊስ እዚ ፕሮፐር አቢሲኒያ ዝበሃል ክፍጠር ፕሮፐር አቢሲኒያ ክፍጠር እንተኮይኑ ድማ ንትግራዋይ መንነትን ኣስጋኢ ዝኾነ ሓይሊ ምዝኾነ ኮይንካስ ኣወጊድካ ምጽናሕ ዝሓሸ እዩ ዝኣምን ሰባት ብዛዕባ ባሕሪ ይዛረቡ ኣለዎ እዚ ኣብ ኢትዮጵያ ይኹን ኣብ ካልእ ቦታታት ኣብ ውሽጥና ዘሎ ኣቕሚ ከም መደራደሪ ከም ሊቨሬጅ ኣቅሪብካ ምስቶም ኣበይቲ ሓይልታት ተዘራሪብካ ብኡ ኣቢልካ ብሄራዊ ባህግካ ክስታይ ትብለሉ ኩነታት ምፍጣር እዩ ዝህሽ ኣነ ምዚ ናይ ሻዕብያ ሓይሊ ዝሰርሕ ሰብ ጤነኛ እዩ ኢለ ኣምን ጅቡ ይቕሬታ ግበረለይ ማለት ባህሪ ካብቲ ናይ ፀላኢ ባህሪ ዘይምፍላጥ እዩ ኢለ ዝኣምን ትዝክሩ እንተኮንኩምስ እታ ናይ ተይሰዓ ውግእ እቲ ኢትዮ ኤርትራ ዝነበረ ውግእ መለስ ብዘይተፀበዩ እዩ ኢሳያስ መሲኡሉ መለስ ኣይደልያ እንታ ውግእ ኩሉ ሻዕ እዩ ዝዛርብ ዝነበረ ዘይደልዮ ውግእ እዩ ሻዕብያ ኣክቲትሉ ኣስጀሚርዎ ማለት እዩ ብዙ ሓሳብ ዝነበሩ መለስ عدي ወይ حنت حتو لاتن انا حجي حشك حجي مس ابي احمد صرحو ناي جتاچو ردان ناي دبرصيونن سبسب ناي امحارا صليچالو وميلي يغمت ناي امحارا ناي ارتران صليچالو وميلي يغمت
ከማይ እንዳመን ናይ ጌታቸውን ናይ ጻድቃን ስብስብ ተረዲካ ወገን ደብረጽዮን ዘሎ ንጎረቤት ሃገር ሰላም ገይሩ ትግራይ ዘኽብር ኢለ ዝኣምን ከምኡ የዝኣምናል ሕጂ ከማዛራርባኻ አብይ አሕመድ ናይ ፕሪቶሪያ ስምምዕነት ተግባራዊ ገራ ነይሩ ፕሪቶሪያ ገደፉ ዝሓዊ አያድ ሞንሱ እንደ ተገዲፉ ናብ ጦርነት ያትለና አታወደይ ከሙ አይኮነ ኖ ከይነ ከነገረካ ጉደፉ ናይ ጌታቸው ረዳ አክቲቪስት ጉደፉ ኖ አይ እዚ ነገር ገደፋ ቅድመ ህጂውን ነገረካ ናይ ጻድቃን ወዲል ካንያነ ባይዘይ ናይ ጻድቃን ወዲ ምዃንስ እድለኝነት እዩ ስለዘይ ከእሉ ማለት ጻድቃን ዘለዎ አቅሚ ጻድቃን ዘለዎ አታሐሳስባ አነ ይብልኝ ንእሽተይ ወዲ ገና ሶ ብኡ ተዘይ ጽዋዕኒ ደስ ይብለኒ ዘይሩ ዘሩ ግን ንሱ ተዝኸውን ነይረ ግን ጣሚ የምን ነይ ማለት ከምኡ አይነት ናይ ፖለቲካ ርድኢት ክህልወኒ የምን ነይ ጣሚ አቢ ሰብ ስለ ዝኾነ ማለት ዘይሩ ታይ ክብለካ ዝደል ፕሪቶሪያ ንዓና ብዝረብህ መንገዲ ክንትርጉሙ እንተደሊና እቲ ብሄር አቅምና ክንእክቦ ክነጉልብቱ ይግባእ ግን እዚ ዝመጽእ ዘሎ ናይቲ ናይ ሆርን ዝብለካ ዘሎ እቲ ኣብ ሆርን እኮ ነገራት እዮም ዝቀያየሩ ዘሎ ጅቡ ንስኻ ፕሪቶሪያ ማለት እኮ ብዛዕባ ኢትዮጵያን ትግራይን እዩ ዝዛረብ እዚ ዝመጽእ ዘሎ ግን እቲ ናይ ሆርን ፖለቲካ እዩ ሆርን እዩ ባይዞ ጠቅላላ እቲ ናይ ቀይ ባህር ዝበሃል ጉዳይ ናይቲ ሆርን ናይቲ ኣብዛ ዓለም ዘሎ ናይ ፖላር ሪአሬንጅመንት እዩ ዝስራሕ ክትፈልጦ ዝግባእ ማለት እዚ ናይ ዩክሬን ራሽያ ውግእ ኣብ ምዕራብ አውሮፓ ዘሎ ናይ ፖለቲካል ሪአሬንጅመንት እቲ ፖላር ይፈልዩ እዩ ዘሎ ናይ ኢዝራኤልን ኢራን ውግእ ዝነበረስ ኣብቲ መካከለኛው ምስራቅ ዝበሃል ሓድሽ ክስታይ ፈጢሩ እዩ ዘሎ ኣብቲ ሳህል ወረዳ ፈረንሳይ ሙፃዓን እዚ ናይ ዋግነር ግሩፕ ተገይሩ ድማ ራሽያ ምትእታዋ እዚ ናይ ሳህል ወረዳ እዚ ቻድ ገለ ጠቅላላ ቡርኪና ፋሶ ዝበሃሉ ካብቲ ናይ ምዕራባውያን ብሎክ ናብቲ ምብራቃዊ which is ናይ ራሽያ ብሎክ ተቀይሮም እዮም ዘለው ኣብቲ ዲሞክራቲክ ኮንጎ ራሽያ አይ ሚን ሩዋንዳ ገለገለ ዝግበር ዝነበረ ውጥጥ ብትራምፕ ብሎክ ተገይሩ ክፍኖ ከሎ እንታይ ብሎክ ይስራሕ ከም ዘሎ ኦልሞስት ኩሉ ብሎካት እንዳወተወድቁ እዩ ዘሎ ዘረፈት ናይ ሆርን እዩ እዚ ዘሎ ንዓተወሉ ዘሎ እዚ ንዓተወሉ ዘሎ ናይ ሆርን ፖለቲክስ ድማ ካብ ፕሪቶሪያ ዝዘለለ እዩ እቲ መደራደሪና ካብ ፕሪቶሪያ ከነእብዩ እዩ ዝግባእ ንደራደሩ አካልስ ካብ ፕሪቶሪያ አዕቢና ኢና ፕሪቶሪያ ግዛአት ከይምለስ መረጻ ይገበር እጥቃ ትፈትህ በቃ እዚ ዝመጽእ ዘሎ ኩነታት ግን እጥቂ ንህዘሉ ትግራይ ዳግማይ ትጠቃሉ መንገዲ ዝፈጥር ክንገብሮ ይግባእ እዩ ዝብለካ ዘለኹ ንስሓትኩም ብዛዕባ ሎሚኩም ተሓስቡ ዘሎ ብዛዕባ ጽባሂና ክንሓስብ ዝግባእ ፕሪቶሪያማ ሎማ አንቲኮ አብይ አሕመድ መሬትኩም ውሰዱ ክብለካ ይከል እዩ መሬትኩም ውሰዱ ክብለካ ከሎ ኦልሞስት ናይ ፕሪቶሪያ 50% ይውድኡ ማለት እዩ ተጥቃ ተፈትህ ገለገል ይቀጽል ማለት እዩ ዘንታይ ይኸውን ከም ክልል ነው ዝኸውን ከም ክልል ኮይንካስ መሻዕብያ ናብ ዝግበር ኩናት ክትከይድ ከለኻ ከም አምሃራ ልዩ ኃይል ከም ኦሮሚያ ልዩ ኃይል ትእዘዝ ማለት እዩ ንሱ ከይመጽአ እዩ ዝብለካ ዘለኹ ንሱ ከይመጽአ ልዕሊ ፕሪቶሪያ ዝኾነ ይቅርታ ትግራይ ዓዲ ሕጂ ንኩላትና ደቂቃን አብና መደባ ኦኬ ጽይጽይ ጽጋኝ አነ ዝመስለኒ ነገር አሎ ሕጂ አብ ጻድቃንን አብ ጄኔራል ዊክ ስማ ምንኝን ቀባጠርኩኝ ምስ አብይ አሕመድ ዝትሰርሑ ሰባት ኣለኹም እሞ ቁሩዋይ ጽልቻ ትግራዋይ ከም ዘይብሉ ትግራዋይ ኩሉ ይኣምኒ ሓሳብ ከም ሓሳብ ይኣምኒ ሕጂ ንረብሓ ተጋሩ እምበር ንረብሓ ኃይልካ ክትዛረብ ከምኡ ኢሉ ኣይሓስብኒ ግን ጸገም የለን እሺ ጆሲ ሓወይ እሺ ጅወይ ሰላም ኩልኩም ናይ ጻድቃን ዲኻ ናይ ደብረጽዮን ናይ ክልጤም ኣይኮንኩን ጅወይ በቃ ሕራይ ኣዴ ማርያም ተሓሉካ ይነውት ኣብ ማእከል ኢኻ ዘለኻ ኣነ ማእከል ህዝቢ ኢኻ ህዝቢ የጽል ዛሰት ህዝቢ ትግራይ አለ ምስማንም ሒሳብ ይብለኝ አሜሪካን ይዝነብር ቴንኪው አሜሪካ ተነብር ታይዳ እና እንታይ ምስልካ ጅወይ ሓወይ ሰላም መሆሎ መዘሓተይ ካሽሽየ ኢዚ ትግራይ ዓደይ ሳሚየ ከመይ ለኹም ኩልኩም ሰላም እሺ እና እንታይ እዩ ናተይ ጅወይ ናይ ክልቲኦም ከምቲ ትሪኦ ኢዚ ዝኾነ ምርጫ ሂብካዮ ሰነፍ ተምሃራይ
ኤቢ ሓደ ከልቴልካ ምረፅ ተባሂልካስ ካብ ክልቲኡ ሓደ ከም ምምራፅ እዩ ኢዚ ማንም ፖለቲካ ዘይፈልጥም ምስ ኢሳያስ ዶ ትሕሸካ ወይስ ምስ አብይ እንዳበልካ ተይብካዮ ካብ ክልቲ ሓደ ምምራፅ እዩ በቃ ዓይንካ ዓሚትካ ከም ምምራፅ ማለት እዩ እምበር ካልኩሌት ዝኮን ንዓይሲ ይሕሸኒ አይ አየዋፅን ክልቲኦም አየዋፅን እያ እንታይ መሲሉካ ኣነ ዘዋፅእ ጥምሮ እንታይ መሲሉካ ሕጂ ኣነ ጥምሮ ክኸውን ዘለዎ ክትሕግዝ ዲኻ ወይስ ክትሕገዝ ዝበሃል ነገር ኣሎ ሁዝ መን እዩ ሞር ጥንቻ ዘለዎ መን እዩ ሕጂ ዓብይ ሰብኣይ ኣሎ ንስኻ ንእሽተይ ዝኾነ ነገር ክንክደፉ ንስኻ ትሕግዞ ኣለኻ ማለት እዩ እምበር ሞር ዝደፍእ ዘሎ ዓብይ ጥንቻ ዘለዎ እዩ ሕጂ ዳሕራይ ተደልዩ ካፍቲ ገንዘብ ወይ ዋሬቨር ከካፍለካ ይኽእል እዩ ተደልዩ ከዓ ከባረካ ይኽእል እዩ ማለት እዩ ምክንያቱም ንሱ ጥንቻ ስለዘ ሕጂ ቤዚክሊ ንሕና ክንሕገዝ ዲና ወይንስ ክንሕገዝ ኢልናስ ኩሉ ሻዕ ክንሓትት ኣለና ኢለ ይዛምን ሕጂ ነክትሕግዝ ክትኮንካ ተኣቱ ናብቲ ጦርነት ዘይምታዊ ይሕሽ ምክንያቱም ድሕሪ እቲ ጦርነት እንተ ጠሙ የብልካ ምንም በቃ ኣብ ሰማይ ዘሎ ትዕድልካ ማለት እዩ ኣብ ርእስኻስ ኣይትቆፃፀሮን ዘለኻ ማለት እዩ ወሳኒ ኮንካን ድሕሪ እቲ ጦርነት ናባኻ ሕጂ ኣብይ ኣምሓሩ ሕግዙ ኢሎም ኣትዮም ምስ ወድኡ ወይም ኢሳያስ ምስ ወድአ ናብኣቶም ዘይሩ ማለት እዩ ሕጂ እዚኦም ሓገዝቲ እዮም ነይሮም ማለት እዩ ሶ ናይ ኣምሓሩ ዑጫ ኢና ክንበፅሐና ማለት እዩ ሶ እዚ ከምዚ ዓይነት ጦርነት ንሕና ኢንቮልቭ ክንገብር የብልናን ዘይንጥቀመሉ ጦርነት ክነካይድ የብልናን ማለት እዩ ሕጂ ኣምሓሩ ትሪኦም ኣለኻ